በስተመጨረሻም ኤቪ ለናታንን የመስተፋቅር ልታሰራበት ነው። አርጁንን ጠይቃና ለምን አይሰጣንን መድኃኒት ተጠቅማ ኤቪ መስተፋቅሩ እንዲሰራ ለማድረግ የሞከረች ትገኛለች። አሁን ላይ ምግብ ካሰራቻትና እራቱን አምጪልኝ ብላ ከነገረቻት በኋላ የሚገባ ግማሽ ሙሉ መድኃኒቱ ጨምረበታለች። ናታን ምግቡ ይበላል ብላችሁ ታስባላችሁ? መስተፋቅሩስ የሚሰራ ይመስላችኋል? እስቲ ሀሳብ አስተያየታችሁ በኮሜንት ላይ አስቀምጡ። ይሄ ነገር ለናታን ትቶ ለሌላ ሰው ቢደርስ ወይም ደግሞ የሆነ ችግር አደጋ ከተፈጠረ ቀጥታ ኤቪ እንደምትያዝ ግልጽ ነው። ምክንያቱም አካባቢ ያሉ አብዛኞቹ ሰዎች ድርጊቷን አይተውባታል። ምንም እንኳን ዳይሬክት ባያውቁትም እያደረገች ያለችው ነገር ግን ምንም ልታድርግ እንደምትሞክር እሷ ላይ የሚረዱባት ይመስለኛል። መጀመሪያውን ሰው አርጁን ምንም እንኳን እንደዚህ አሰርታለች ብላ ባይናገርም ምናልባት እሷ መስላው ለሌላ ሰው ሊናገር ይችላል፣ ወይ ደግሞ አስፈራርተውት ሊናገር ይችላል፣ ወይም ሊያምልጥ ይችላል ብዬ አስባለሁ። ሌላኛዋ ደግሞ ዋነኛዋ ተጋልጣለች ብዬ የማስበው ውሃ ናት። ጨዋታው መስሏት ወይም ቀልድ መስሏት ምናልባት አንድ ነገር ከተፈጠረ ለኤቪን ምንድነው ይሄንን ስትላት ነበረች ማለት ነው ስትላት ነበረ እና የሆነ ነገር ከተፈጠረ በቀልድ ወይም ጨዋታ መስሏት ልትናገርም ትችላለች፣ ውሃን ማለት ነው። ሁሉንም በተሰበሰበበት ትላንትና ይዘሽው የነበረው እቃ ውስጥ ምን እንዳላት ንገሪኝ ብላ በሙድም የምትጠይቃትና ሁሉም ቤተሰብ የሷ ስራ እንደሆነ ሊገባው እንደሚችል እኔ ይሰማኛል። እናንተስ ምን ይሰማችኋል? ሀሳብ አስተያየታችሁ አስቀምጡልኝ። ሌላው ደግሞ ለዛ ናት። ለዛ ምንም እንኳን የያዘችው ምን እንደሆነ ባታይም እንኳን ቅድም ብላ ስትጠረጥር ነበረች ማለት ለምንድን ነው እዚህ ከመጣስ ለምንድን ነው እዛም ወስድለት ስትላት ነበረች። ለዛን ደግሞ እንደ ሰራተኛዋ መታዘዝ ስላለባት ብቻ እሺ ብላ ታዘዘቻት። ግን ከመውሰድሽ በፊት እኔ ክፍል አምጩ ማየት አለብኝ ስትላት እንዴ ምንድነው የምታዩ? ይሄን ነገር ሰርቻለሁ ስትል እሷ ሌላ ነው የመሰላትና እንደዛ አለቻት። ዝም ብለሽ ያልኩሽን ስሪ አምጩ አለቻትና ሰርታ ስትጨርስ ወደ እሷ ክላስ ወስዳ የሆነ ነገር ግን የጠረጠረች ይመስለኛል። ጠርታኔ ውሰጂውና ክፍል ውስጥ አርጊው ስትላት ግን ምንድነው ያረግሽበት? የሆነ ነገር እንደጨመረችበት ገብቷታል ሰራተኛዋ። ግን የምትነግረው ሰራተኛዋ ለናታንን የምትነግረው ይመስላችኋል? በሌላ በኩል ደግሞ ናታንን ኤቪን ግጥም አድርጎ ስሟታል። ሁላችሁም እንዳያችሁት ከክፍሉም ላይ ስታስቸግረውና ካንተ ጋር ካልተኛው ስትል እንግዲህ ከአንድ ዜሮ ይሻላል ሶሪ ከሁለት አንድ ይሻላል በማለት አብሬያትማ አላድርም ብሎ ከንፈርዋ ስሟ ከክፍሉ እንድትወጣለት አድርጓታል። ይህንን ነገር ከዳጣ ጋር ልነግራት ወሬውን ጀምሮ ሀሳቡን እንደቀየረ ተመልክተናል። እንደሚመስለኝ ከሆነ ይህንን ነገር የምትናገረው ራስዋ ኤቪ ናት። ለዳጣ እንደዚህ አረገኝ ብላ በወሬ መሀል ላይ ስታወራ ወይም ደግሞ እነሱ ባሉበት ሰዓት ላይ ወይም ናታን ባለበት የትላንትናን በጣም ተመችቶኛል፣ ዛሬ የምትሰመኝ ከሆነ ወይም መጣለሁ ብላ እንደዚህ አይነት ወሬ ዳጣ ባለችበት ሁኔታ ላይ ስታወራ ሁሉም የሚሰሙ ወይም ደግሞ ለናታንን አውቃው የምትቀየመው ይመስለኛል። በሌላ በኩል ደግሞ ዳጣው ላይ ከናታን ፍቅር እንደያዛት እያመነች መጥታለች። እንደውም ከሱ የያዛት ፍቅር ከቁጥጥርም ውጪ እየሆነና ከአቅመ በላይም እየሆነ እንደሆነ ተመልክተናል። ክላሱ ድረስ መጥታ ስለናፈከኝ ነው ብላ ካልሳምከኝ አልወጣም ብላ እሷ ጉንጯና ግንባሯ ተስማ ስትወጣ ተመልክተናል። ዳጣን በናታንና በአብይ መካከል የተደረገውን ነገር ስትሰማ እኔን ክፍሉ ገብቼ አልወጣም ብዬ ጉንጬንና ግንባሬን ስሞኛል፣ እሷን ደግሞ ከንፈሯን ስሟል። ያስወጣውን የሚለው ነገር ውስጧ እንደሚከናከናትና በሱ ምክንያት እንደምትቀየመው ይመስለኛል። እናንተስ ምን ይመስላችኋል? በስተመጨረሻም የደሬ እውነት ሊወጣ ከጥግ የደረሰ ይመስላል።
ናታንን ሲያናግረው ናታንን ምክሩን ሲሰጠው ነበር። ደረጃ አያቀኝም ብሎ የጓደኛው ታሪክ አስመስሎ የራሱን ታሪክ ሲነግረው ናታንን ቀድሞ ደብዳቤው ስላነበበና ስለሚያውቅ እንደ ራሱ ታሪክ አይቶ ሊያጫውተው ይሞክራል። እናም ደረጀ ነገሩን ንገራት ብለኸኛል፣ እኔም ሶሪ ይንገራት ብለሃል። እሱም ይንገራት አስቦ ነበር ልነግራት አስቦ ነበር፣ ነገር ግን ሌላ ልጅ ደግሟል ብሎ ይነግረዋል። የዚህ ሰዓት ለናታንን ለደረጀ ሌላ ልጅ እንደወለደ የገባው ናታን ምን አይነት ውጥንቅጥ ውስጥ እንደገባ በጣም ይገርመዋል። እናም የወለደው ብሎ ከሌላ ልጅ ነው ከሌላ ሴት ነው ወይስ ከራሷ ብሎ ሲጠይቀው ግራ ነው የገባው። እንደዚህ ሲለው ዳጣን ከሰላም ነው የወለዳት፣ አሁን ያለው ልጅም የሱ መሆን አለበት የሱ ነው ብሎ ውስጡ ከራሱ ጋር ሲነጋገር ነበረ ማለት ነው። እና ከሷ ነው የሌላ ልጅ ከሷ ነው ወይስ ከሌላ ሴት ነው የወለደው ሲለው በቃ እሱ ተወውና አሁን ምን ላድርግ ይንገራት ወይስ አይንገራት ሲለው እሱን ደግሞ ለቤቱ ትዳሩን እንዳይፈርስ እንዳይጣሉ ብሎ የሱም እጅ ስላለው ማለት ነው። ምክንያቱ ያንን ወረቀት ባይወጣ ኑሮ ይሄንን ነገር አይፈጠርም ነበር ማለት ነው። እና ናታንም በጭንቀት ውስጥ ስላለ በቃ ይሄንማ ከባድ ነው፣ አንዴ ቢሆን ችግር የለውም፣ ግን ይሄንን ከአንዴ ሁለቴ ስለሆነ ሚስጥሩን ዝም ብሎ ባይናገር ይሻላል ብሎ ነገረው ማለት ነው። ግን ቀን ቢረዝምም ሀቁን መውጣት እኮ አይቀርም ብሎ ከራሱ ጋር ሀሳብ ውስጥ ገብቶ ነበርና አይ ግን ልክ አይደለህም እኔ ሊያዘው እንደሚክ ነው ብሎ ጥሩ ምድ ላይ ስላልነበረ ናታንን መኪናው እንዲይዘው ሰጠው ማለት ነው። የደረጀንን ሚስጥር ደረጀን ሚስጥሩ ቢይዘውም ሰላም ዝም ምትል ይመስላችኋል? ማለት ሁሉም አሁንም ልትነግረን ትችላለች፣ ንገረኝ እላታለሁ እንሄዳለን እያለች ነበረች ማርታ ማለት ነው። ለሷስ ትነግራታለች ብላችሁ ታስባላችሁ? ደረጀ ሚስጥሩን ቢይዘውም ሰላም ዝም አትልም። ምክንያቱ እዛው ቤት መጥቼ እኖራለሁ ያንተ ልጆች እኮ ናቸው ብላ ስትነግረው ነበረ ባለፈው ማለት ነው። ምን ይመስላችኋል? ሰላምን ዝምትል ይመስላችኋል? በኮሜንት ላይ አስቀምጡልኝ። ውዶቼ በሚቀጥለው እስከምንገናኝ ቸር ቆዩልኝ። እወዳችኋለሁ። ባይ ባይ።